ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። የታላችሁ የተወደዳችሁ ቤተሰቦቼ ሁሉ መልካም ሁሉ ሸጋ ነው ወይ? የጋራ አምላክ ይመስገን ሁሉ ድንቅ ነው። ታዲያ ሁልጊዜ እንደምመርቃችሁ የእውነቴን ነው የምላችሁ፣ እናንተ ቤት ገብቶ እናንተ ሳታውቁት የሆነ ነገራችሁን እያበላሸ እያመሰቃቀለ ያለ ከሲኦል የተላከ የሳጥናኤል መልእክተኛ በአምላክ ኃይል አማካኝነት ይፈረስላችሁ። እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ወንድሞቼ እና እህቶቼ ከሰሞኑን እንግዲህ በጣም የብዙዎችን ልብ የነካ በተለይ ወላጆች የሆኑ ሰዎች ይህንን ቪዲዮ ሲመለከቱት ለራሳቸውም ማዝነው በዚህኛው ጽንፍ ደግሞ ለልጆቻቸው ማንን ጠባቂ እንደሚያደርጉ ተስፋ የቆረጡበትም ይመስለኛል። ይሄ ብርቅ አይደለም። ከዚህ በፊት አይደለም እንደዚህ አይነት ነገር ይቅርና ለጆሮ እንኳን በሚሰቀጥጥ ደረጃ አሰቃቂ ነገሮችን ሲፈጽሙ ተመልክተናል። እነማን ከተባለ ቤታችን ውስጥ በአጋዥነት የምናስገባቸው ሰዎች እነማን ናቸው? በእነሱ ውስጥ የሚሰራ አጋንንት አለ ወይ የሚለውን ነገር የሆነ ጥንቃቄ እንድናደርግና ወገኖቼ መፍትሄው በጣም ጥሩ ሰራተኛ መፈለግ ሳይሆን ሌላ ነገር እንደሆነ ነግራችኋል። ታዲያ በዛሬ መርሃ ግብራችን ወገኖቼ በሰራተኞች ውስጥ ምናልባት ቤታችን በምናስገባቸው አጋዥ ብለን በምንቀጥራቸው ገንዘብ በምንሰጣቸው እኛ ቤት ለሚኖሩ ምናልባት ወገኖቼ ከማንም በላይ እኛ ቤት የሚኖሩት እነሱ እንደሆነ ማወቅ አለባችሁ። ከእናንተ ይልቅ እንኳን ቤቱን የሚጠቀሙት ቲቪውን የሚጠቀሙት ቤት ያሉት የቤት አጋዦቻችን ምናልባት ሰራተኞቻችን ናቸው። ታዲያ ልጆቻችንን በተለይ ልጆች ያላችሁ ሰዎች ለነሱ ጥላችሁ ስትወጡ ልጃችሁን የሚጠብቅላችሁ የሆነ ሰው ብቻ ሳይሆን የልጃችሁ ጭንቅላት ላይ ፕሮግራም የሚጭን ፕሮግራመርም ነው እያስቀመጣችሁ ያላችሁ። ስለዚህ ሲቀጠር ገና ያ ሰው ያቺ ሴት ቤት ስትገባ ምን አይነት ምግብ ትችያለሽ፣ የውጭ ትችያለሽ፣ የሀገር ውስጥ ወይም ደግሞ ምናልባት ያላትን የቅልጥፍና ሁኔታ ምናምን ተመልክተን ብቻ ሳይሆን በሌላኛው አይናችን እንድንመለከትም በጣም እንደሚያስፈልግ አጽንኦት ሰጥቼ ከመንፈሳዊ ረገድ እንነጋገራለን ማለት ነው። ታዲያ ወገኖቼ ሙስሊሞች የሚሉት አንድ አባባል አለ። ምናልባት ከተሳሳትኩ ታርሙኛላችሁ። ልጄን እስከ 5 እስከ 4 ምናልባት እስከ 8 ዓመቱ ድረስ ባለው ውስጥ ስጠኝና ዘመኑን በሙሉ ሙስሊም ሆኖ እንዲቀጥል አድርገዋለሁ ይላሉ። ቢኮዝ ወገኖቼ ያ ዓመት ተወልደው የሆነ ያክል ዓመት እስኪደርሱ ድረስ ጭንቅላታቸው ኤቭሪቲንግ የሚመለከቱትን የሚደረግባቸውን ነገር ለህይወት በሚሆን አይነት ነገር ነው ዳውንሎድ የሚያደርግ። ታዲያ ቪዲዮ የምትመለከቱት ነው፣ በርካቶቻችሁ ተመልክታችሁታል ብዬ አስባለሁ። ሰራተኛዋ እንግዲህ ያው እንደ አብዛኛው ሰራተኞች ነግሬያቸዋለሁ፣ ከእናንተ ይልቅ ሶፋችሁንም የሚጠቀሙት እነሱ ናቸው። ታዲያ ይጠቀሙ፣ ቤት እየለፉ አይደል? እኔ ችግር የለብኝም ሶፋ መጠቀማቸው ላይ ወገኖች፣ ዋናው ሀሳቤ ላይ ትኩረት አድርጉ። ነገር ግን የሆነ ራሳቸውን በማዝናናት ሂደት ውስጥ ለብዙ ነገር አይምሯቸውም አቴንሽናቸውም እንደሚታወር እናውቃለን። ለምን ሲባል እንግዲህ በጥንቃቄ ስሙኝ። በጣም በርካቶቹ ቤት ውስጥ እንዳጋዥነት የምናስገባቸው ሰዎች ከክፍለ ሀገር ነው የሚመጡት። ክፍለ ሀገር ስላችሁ ደግሞ ሞስትሊ ቴሌቪዥን፣ እንደዚህ አይነት ኢንተርቴንመንት ለዚህ ስክሪን ሲያገኙ በዋናነት ኦብሰስድ እና አዲክትድ ስለሚሆኑ ቤት ውስጥ እናንተ ስትኖሩ የሆነ አክቲቭ ለመሆን ይሞክራሉ እንጂ ደሞመንት እግራችሁ ሲወጣ ቴሌቪዥን ተከፈተ ማለት ከገቡ ቴሌቪዥን ውስጥ አይወጡም። ሶሪ ይህን ስናገር። ስለዚህ በዚህ አይነት ሁኔታ ትኩረት መስጠት ላለባቸው አካል ትኩረት ሳይሰጡ ይቀርና በጣም ብዙ ልጆች ወድቀው ይሰብራሉ። የፈላው ይደፋባቸዋል ወገኖቼ። ከዛ ያው ወላጅ ሲመጣ የሆነ ምክንያት ይሰጠዋል ማለት ነው። እንዲህ እኮ ያረኩት ተውስለው ወደቀ እንዲህ በውሸት ደግሞ እነሱን የሚያክል እንደሌለ ታውቃላችሁ ወገኖች። ይቅርታ አድርጉልኝ ብያቸዋለሁ። ይሄ መሬት ላይ ያለ እውነታ ስለሆነና ምናልባት ወላጆች ስለሆነ ለአንዳንዶች ሰዎች፣ እኔ እንኳን ልጅ የለኝም፣ ግን በጣም መወዳቸው ልጅ ያላቸው ሰዎች አሉ። መንቃት ባለብን ዙሪያ ነክተን ወገኖቼ። ምክንያቱም ነግሬያችኋለሁ፣ ከልጃችሁ ጋር ከእናንተ ይልቅ ምናልባት በጣም በስራ የምትወጠሩ ስራ መሄድ ያለባችሁ ሰዎች ከእናንተ ይልቅ ጊዜ የሚያሳልፉት እነሱ ናቸው። በተለይ ደግሞ ትምህርት ቤት ያልገቡ ህጻናት ልጆች ካላችሁ ወገኖች። ስለዚህ ከማን ጋር ነው ልጄን ትቼ የምወጣው የሚለውን ነገር በደንብ አስባችሁት በደንብ አስተካክላችሁ ካልሄዳችሁ እናንተ ደሞዝ ተከፍሏችሁ ለልጃችሁ ሆዱን ስትሞሉት እዛኛው መንግስት ላይ የሳጥናኤሉ መንግስት ደግሞ ፕሮግራሚንግ ይጭናል የእናንተ ልጆች ላይ ማለት ነው። ይህንን ወቅ ወገኖቼ። ህይወት መንፈሳዊ ነው። በቃ ሰራተኛዋ እኮ እንዲህ ብላ እንደዛ አድርጋ ምናምን ብለን የምናብራራው ነገር ቢኖርም በዚህ ምድር ላይ በዋናነት ከመጋረጃው ጀርባ እናንተ ቤት የሆነን ነገር ሊሰብር፣ እናንተ ቤት የሆነን ነገር ሊያጠፋ፣ ልጃችሁን በሆነ ጽንፍ አጣሞ ሊያሳድግ የቆረጠ አጋንንት በጣም ጥሩ ምግብ የምታበስል ሴትዮ አንተ ቤት ጥሩ ምግብ የምታበስል አብሲት አጣጣሏ በጣም ከፍተኛ የሆነች ሴትዮ ይልካል ማለት። ታዲያ ቪዲዮን እንደምትመለከቱት ወገኖቼ ቴሌቪዥኑ ላይ ትኩረት ከማድረጓ የተነሳ እንግዲህ በመሃል የምታወጣው ድምፅ እየረበሻት ይህን ለስንተኛ ጊዜ እንዳደረገችው ባናቅም በጣም ለበርካታ ጊዜ ግን እንደዚህ ታጎሳቆላት እንደነበር ያስታውቃል። 1 ዓመት ከ8 ወሯ ነው ልጅቷ፣ ምናልባት ካልተሳሳትኩኝ ማለት ነው። እጇን እንዴት እንደምታረጋት ተመልከቱ። ይህ በጣም
ምናልባት አሁን ካሜራው የያዘው እንጂ ያልያዘው ነገር ደግሞ ቢታይ ከዚህ የከፋ እንደሆነ ያስታውቃል። ጭካኔያቸውና ወገኖች አረመኔነታቸው ማለት። ታዲያ ወገኖች አሁን ላይ ወላጆች ጭንቀት ውስጥ ነው ያሉት። ልጆቻቸውን ለማን ጥለው መሄድ እንዳለባቸው ግራ እስኪገባቸው ድረስ ሞስት ቤት በየሳምንቱ በሚባል ደረጃ ነው ሰራተኛ እየተቀየረ ያለው ነው ወገኖች። ምክንያቱም የሚመጡት በሙሉ የሆነ ነገር ይዘው ነው የሚመጡት። በመንፈሳዊ ቋታቸውና ኪሻቸው፣ በእጃቸው ምናልባት ፔስታል ሊያዙት ኪሻቸው ውስጥ ምንም ላይኖር ይችላል። ነገር ግን ያንተን ቤት ያንተን ትዳር ዲያብሎስ ለማመሰቃቀል እነዚህን ሰዎች በወታደርነት ካሉበት አካባቢ መልምሎ ነው አንዳንዶቻችሁ ቤት የሚያስገባቸው ማለት ነው ወገኖች። የእውነቴን ነው የምላችሁ። እነሱ እንኳን አያውቁትም ለምን ዓላማ እየተጠቀመባቸው እንደሆነ። ስለዚህ አንዳንድ ቤት የሆኑ ሰራተኞች ከገቡ በኋላ ባልና ሚስት በቋሚነት መጣላት ይጀምራሉ። በቋሚነት ምንም የተፈጠረ እኮ አዲስ እኮ ነገር የለም፣ ግን በቃ የሆነ ኬኦስ ይዘው ነው የሚመጡት። አንዳንድ ቤት ደግሞ ፎር ሰም ሪዝን ሲገቡ ገና እዛ ቤት ያለውን የኢኮኖሚ መዋቅር አጋንንት መጥቶ ምንም ነገር እንዳይበረክት በሚያደርግ ሁኔታ ስልብናን ይዘው ይመጣሉ። ሰላቢ መንፈስ ሆኖ ማለት ወገኖች። የቤታችሁ የምትቀጥሯቸው ሰዎች ሊያግዟችሁ ብቻ ሳይሆን የሚያመጡት ግዞት ውስጥ ሊጨምሯችሁም እንደሆነ ማወቅ አለባችሁ። ስለዚህ ማንን ልቅጠር፣ እንዴት ተጠንቅቄ ልቅጠር የሚለውን ነገር በአይናችሁ አይታችሁ ጥሩ ደላላ መርጣችሁ ብቻ ብትሄዱ እንኳ ምንም የምናትሉም ነው አታመጡም ነው ወገኖች። በመንፈሳዊ ሕይወት መጠንከራችሁ፣ መንፈሳዊ መሆን፣ ነገሮችን ከስፒሪቹዋል ፐርስፔክቲቭ መመልከት ግዴታ እንጂ በዚህ ሰዓት አማራጭ አይደለም ወገኖች። ወላጅ ብትሆኑ ለልጆቻችሁ፣ ምናልባት ቦስ ብትሆኑ ስራ ቦታ ላይ ለሰራተኞቻችሁ፣ ትዳራችሁ ውስጥ እንደ ሚስት እንደ ባል፣ ተማሪ እንደ ተማሪነቱ ወገኖች፣ ወጣት እንደ ወጣትነቱ ባላችሁበት ቦታ ላይ መንፈሳዊ ሆናችሁ ካልጀመራችሁት አሁን አጋንንቱ የሚልከው መቅሰፍትና ጦር ስለማይታይ በጣም ተወቅታችሁ ልትሞቱ 11ኛው ሰከንድ ላይ ነው የምናውቀው። አያችሁ ቃል እግዚአብሔር ላይ ከነገስታት ዘር ተመዘው ሲያበቁ የሳኦል ልጅ ዮናታን ነው፣ የዮናታን ልጅ ሜምፊቦስቴ ነው። ሜምፊቦስቴ ወገኖቼ በህይወቱ ምስቅልቅል ያለ ጊዜ ያሳለፈና ህይወት አንፌር የሆነችበት ሰው በዋናነት ለምን ሲባል እግሩ ሽባ ስለሆነ ነው ይለናል መጽሐፍ ቅዱስ። ሽባ ሆናችሁ አይደለም በወቅቱ በነበረው አሰራር እንኳን ንጉሥ ልትሆኑ ይቅርና በማህበረሰቡ ዘንድ እንኳን የተጠላችሁ የተገፋችሁ ነው የምትሆኑት፣ የተረገማችሁ ናችሁ ተብሎ ስለሚታሰብ ማለት ነው። ነገር ግን ለምንድን ነው ሽባ የሆነው ብላችሁ ሜምፊቦስቴን ብትጠይቁ እቤት ያለች የምትንከባከብ ሰራተኛው እሱን ለማዳን አቅፈው ስትሯራጥ ከእጇ አምልጦ ወድቆ ነው ይላል። በልጅነት ከሆነች እጅ አምልጠ እንድትወድቅ ያደርግና ዘመንን በሙሉ ሽባ አድርጎ ያሳድጋል። ምንም እንኳን እናትና አባት ቢያስቡልህ ማለት ነው። ይውላችሁ አንዳንድ ሰዎች ልክ እንደ ሜምፊቦስቴ ሰራተኞች ናቸው። እናንተ ቤት ሲላኩ የእናንተን ልጅ በመጣል አንዳንድ ጊዜ ፊዚካሊ ነው የሚጥሏቸው ልጆቻችሁ። እውነቴ ነው የምላችሁ። አፋቸውን አስከፍተው ምራቃቸውን ይተፉባቸዋል። ዋጪው እያሉ ይመቷቸዋል። እኔ የማውቀውን ነገር ነው የምነግራችሁ። አምቴልንጊ ወገኖች፣ ሰው ክፉ ነው። ዲያብሎስ ሲጨመርበት ደግሞ ምን ያህል ሊሆን እንደሚችል አስቡት። ስለዚህ አንተ ዝም ብለህ ስራ ላይ ትኩረት የምታደርግ ከሆነ እኔ እኮ ለልጆቼ ፕሮቫይድ ለማድረግ በማደርገው ሩጫ ውስጥ እኮ ነው ቢዚ ሆንኩት፣ እኔ እኮ ለልጄ እኮ በጣም ነው ማስበው ከምትዩ በዘለለ ሌላ አይነት ፕሮቴክሽን ቤትሽ ልታስገቢ ያስፈልጋል ነው በዋናነት እያልኳቸው ያለው። አያችሁ ወገኖቼ በጥንቃቄ ስሙኝ። ይውላችሁ በጣም ይቅርታ አድርጉልኝ። በጣም በርካታ ልጆቻችሁን የሚያጠቁ ሰራተኞችን ቤታቸው የሚያመጡ ወላጆች ዲያብሎስ ራሱ ሳጥናኤል የሚጠቀማቸው ወላጆቹ ነው። ደላላ ቦታ ስትሄጂ 4 ሰራተኞች አሉ። 3ቱ በጣም መልካሞች ናቸው። ነገር ግን አንቺ አይንሽ የሚያርፍባት ቤትሽ መታ ልጅሽን የምታሰቃይና የምትገድሏ ላይ ለምን እንዴ ዮናታን እንደዚህ ይሆናል? እኔ እኮ ለልጄ ነው ማስበው። አዎ ነገሩ መንፈሳዊ ነው እያልኳችሁ ነው ያለው። ለምን ሲባል ወገኖቼ ስፒሪቹዋል ቶርመንትና አታክ ውስጥ ነው ያለው ብዙ ወላጅ። ነገር ግን ጠላት እንዳለበት ስላልሆነ የሚኖረው ህይወት ስራዊ ህይወት፣ ቅልጥፍናዊ ህይወት ለልጅ አሳባዊ ነው ብሎ ስለሚያምን ወገኖቼ እዚህ ስጋዊ ዓለም ላይ ይታገላል፣ መንፈሳዊ ዓለም ላይ ግን ተቆልሟል። በቃ እየሄድክ የምትገባው መጥፊያ ውስጥ ነው አንተ ራስህ ማለት ነው። ስለዚህ አንተም ልጅህን ስትወልድ የልጅህም መጽሐይ ጊዜ የሚወሰነው በአንተ ስፒሪቹዋል ስትሬንግዝ እንደሆነ ወቁ። ይሄን ነው እያልኳችሁ ያለሁት ወገኖቼ። የወላጆች መንፈሳዊ ጥንካሬ ልጆቻችሁን የሚጠብቅ ነገሮችን ተመልክታችሁ ከምትመለከቱት ነገር አልፋችሁ ማየት ትችላላችሁ ወይ? በዚህኛው አይን ሳይሆን በውስጥ በመንፈሳዊ አይናችሁ። እንደዚህ አይነት አይን ካላችሁ ወገኖች የእናንተ ቤት ልጃችሁን የሚያጠፋ ምናልባት ካሜራን ባትገጥሙ ነው ምላችሁ። ካሜራን ባትገጥሙ የሆነ እባብና ዝንጀሮ መንፈስ ያለበት ሰው ከገባ ታቁታላችሁ በልባችሁ። እውነቴን ነው ምላችሁ ታቁታላችሁ። እንደዚህ አይነት አሰራር አለ ወገኖች። አስቡት ወገኖች የሆነች ሴት ሰራተኛ እናንተ ቤት ብትመጣ አጋዥ ነኝ ብላ ብትመጣና ስትመጣ ጓዛ ውስጥ በሙሉ ያለው ጦር መሳሪያ ቢሆን እናንተ ቤት ታስገቧታላችሁ? ወገኖች አታስገቧትም። ለምን ሲባል
ለልጃችሁ ትሬት ለእናንተ ቤት ደግሞ ወገኖቼ ወጥመድ እንደሆነች በዚህኛው አይናችሁ ስለተመለከታችሁ። ሰው አሁን በዚህኛው አይኑ ብቻ የሚመለከት ከሆነ ይጠፋል። እውነቴን ነው የምላችሁ፣ ይጠፋል። ትዳር ስትመጡ በዚህኛው አይናችሁ የምትመለከቱ ከሆነ፣ የሥራ አጋር ስትመጡ በዚህኛው አይናችሁ የምትመለከቱ ከሆነ፣ አገር ስትመርጡ ብቻ የእናንተን ፍቃድ የሚፈልግ ውሳኔ ላይ ይሄኛውን አይናችሁን ይሄኛውን ጆሮአችሁን ብቻ የምትጠቀሙ ከሆነ በዚህ ሰዓት ላይ እንደናንተ የከሰረ ሰው የለም። ሶሪ ወገኖች ስለጮኩባችሁ፣ መሰረታዊ የሆነ ነገር ስለሆነ ማለት ነው። ታዲያ በምን ልመልከት ሲባል በውስጥ አይናችሁ ለምን መመልከት አትጀምሩ? የውስጥ አይን እንዲበራ ደግሞ ወገኖች የእናንተን መንፈሳዊ ዴዲኬሽን ያስፈልጋል። ምን ያህል ጊዜ ተንበርክካችሁ ወደ አምላካችሁ ጸሎት አደርሳችሁ ታውቃላችሁ? አምላክ ሆይ የልቦና አይኖቼ ይብሩ፣ አንተን የበለጠ እንዳውቀ፣ አንተን ባወቅኩ እውቀት ደግሞ ወገኖቼ ከሌሎችም ጋር ያለኝ ግንኙነት እግዚአብሔራዊ አምላካዊ ይሁን። ስለዚህ የሚገላችሁን ሰው ገና ጦር መሳሪያውን ሳይመዝ ታውቃላችሁ። ለእናንተ የተባለውን ሰው ደግሞ ወገኖቼ ገና ለእናንተ የሚሆን ነገር ይዞ ምናልባት እናንተን ለማሳመን ሳይጣጣርም ዲስ ፐርሰን ኢዝ ማይ፣ ይህ ሰው የኔ ነው፣ በሁሉም አቅጣጫ ላይ ይሰራል። በዚህ ሰዓት ላይ ለወላጆች፣ ለወጣቶች፣ ለተማሪዎች፣ ለባለትዳሮች፣ ለባለስልጣኖች የሚያስፈልገው ወገኖቼ ይሄኛው አይን ሳይሆን የመንፈሳዊ አይን መብራት። ያኔ እውነቴን ነው የምላችሁ ወገኖቼ በራሱ እግር የሚራመድ ሳይሆን በአምላክ እግር የሚራመድ ሰው ትሆናላችሁ። አይኖቻችንን አምላክ ያብራ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው